የተወደዳችሁ እግዚአብሔር ሰዎች አዲስ ሳምንትን አዲስ ቀንንና አዲስ ተስፋ እንደሰጠን ለልዑል እግዚአብሔር ምስጋና ይሁን። ብዙውን ጊዜ ሰኞ ስንጀምር ሳምንቱን ስራ ብዛት ኑሮውን ድካሙን እያል ልባችን በጭንቀት ሊሞላ ይችላል። ነገር ግን ቅዱስ ዳዊት በመዝሙሩ እንዳስተማረን ዓይኖቻችን ወደ ሰማይ ወደ ረዳታችን ወደ እግዚአብሔር ካነሳን ፊታችን በደስታ ያበራል እንጂ በጭንቀት አይጠቁሩም። ለሳምንቱ የሚሆን 3 መንፈሳዊ ስንቆች። በመጀመሪያ በእምነት መራመድ። የዚህ ሳምንት እቅድህን ለእግዚአብሔር አሳልፈ ስጥ። እርሱ ከረዳ የማታልፈው ነገር የለምና። አዎንታዊ መሆን። በስራ ገበታ የሆነ በቤትም የምታገኛቸውን ሰዎች በፈገግታና በሰላምታ ተቀበል። ክርስቲያናዊ ፍቅር የጨለማውን ዓለም ያበራል። ምስጋናን ማስቀደም። ስለተሰጠ ሕይወትና ጤና አመስግን። ምስጋና በራሱ ለበረከት በር ይከፍታል። የዕለቱ አጭር ጸሎት። አምላኬ ሆይ በዚህ አዲስ ሳምንት በስራዬ ሁሉ ረዳቱ ነኝ። ከክፉ ነገር ሁሉ ጠብቀኝ። እንደ ቸርነትህ ለቤተሰቦቼና ለሀገሬ በረከትን ስጥ። አሜን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።